ሰላም እንደምን አላችሁ? ይህ የፒቪ ኤዱኬሽን የዩቲዩብ ቻናል ነው። በዛሬ ቪዲዮአችን ላይ ከግሬድ 8 ዩኒት 5 ልንመለከት መተናል። ከዩኒት 5 ይህ የመጀመሪያ ቪዲዮአችን ነው። ዩኒት 5 ግሬድ 8 ኮኔክሽን ሪሌሽን ኤንድ አፕሊኬሽን የዩኒቱ ርዕሰ ጉዳይ ነው። ሰው በዛሬው ዕለት የምንመለከተው 5.1 ነው ማለት ነው። እዚህ ጋር ይህንን አስተካክለን ማለፍ አለብን። 5.1 ርዕሱ መጽሐፉ ላይ የተቀመጠው እንግዲህ ታድሶ ሲወጣም በዚሁ መልኩ ነው መጽሐፉ ላይ የወጣው። በተወሰነ መልኩ ርዕሱ ኢትስ ኖት ካቺ ወይም የሆነ ሳቢ አይደለም። የተወሰነ የሚጎለው ነገር አለው፣ ወሰብሰብ ያለ ነው። እሱንም ለማስተካከል እንሞክራለን። እንዲሁም ደግሞ መጽሐፉ ያቀረባቸው በጣም አሪፍ ምሳሌዎች አሉ። ዳንስን በተመለከተ እንደዚሁም ደግሞ ሙዚቃን በተመለከተ ለሁሉም ጥሩ የምላቸው ምሳሌዎች አዘጋጅቼላችኋለሁ። እያንዳንዱ ነገር በምሳሌ እያስተሳሰርን እንቀጥላለን ማለት ነው። እንዲሁም ደግሞ ቪዲዮን ስጨርስ ባስተማርኩት በቪዲዮ ይዘት መሰረት መጨረሻ ላይ ጥያቄ የምጠይቃችሁ ይሆናል። ሶ ዘ ፈርስት ቲንግ 5.1 ርዕሱን እንመልከተውና እስቲ በተወሰነ መልኩ ለማስተካከል እንሞክር። ቀደም ሲል እንዳልኳችሁ 5.1 ኮኔክት ሪሌት ኤንድ አፕላይ ኮንሰፕትስ ከቲንግ ኢሹስ ኦፍ ሚውዚክ ኢን አዘር ሳብጀክትስ ኤንድ ክሮስ ከቲንግ ኢሹስ ይላል። ይህ ሳቢ ልንለው የምንችለው አይነት ርዕስ አይደለም። በተወሰነ መልኩ ብናስተካክለው ይህንን መስሎ ይመጣል ማለት ነው። 5.1 ኮኔክቲንግ ሪሌቲንግ ኤንድ አፕላይንግ ሚውዚካል ኮንሰፕትስ አክሮስ ሳብጀክትስ ኤንድ ክሮስ ከቲንግ ኢሹስ ይህ በትክክል ፊት ሊያደርግ የሚችልና እንዲሁም ደግሞ የሆነ ትርጉም ሊሰጠን የሚችል ርዕስ ነው ማለት ነው። ይህንን ርዕስ ይዘን እስከ መጨረሻው ድረስ እንቀጥላለን ማለት ነው። ሁልጊዜም እንደምንለው እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሁንም ጠይቃችኋለሁ ማለት ነው። እኔ ደረጀ ታደሰ እባላለሁ፣ መምህር ነኝ። ሌተስ ኮንቲኒ ቱ ዘ ፈርስት ቲንግ። በመጀመሪያ ላይ የምናገኘው 5.11 ሚውዚክ ኤንድ አዘር ሳብጀክትስ ነው። ሙዚቃና ሌሎች የትምህርት አይነቶች በምን መልኩ ነው የሚቆራኙት፣ በምን መልኩ ነው የሚገናኙት የሚለውን ርዕሰ ጉዳይ የምናይበት ቦታ ነው ማለት ነው። መጀመሪያ ላይ መጽሐፋችን ላይ ምን ይለናል? Traditional social music is a total activity. It involves mood, spirit and feelings ይላል። ትራዲሽናል ባህላዊ የሆነው ተለምዷዊ የሆነው ማህበረሰባዊ ሙዚቃ ምንድነው? ቶታል የሆነ አክቲቪቲ፣ አንዳች አይነት የሆነ ተግባር ያለበት አክቲቪቲ ያለበት ነገር ነው። ይህም ደግሞ ኢንቮልቭ የሚያደርገው የሚያሳትፋቸው ወይንም በውስጡ የሚይዛቸው ነገሮች አሉ። ኢት ኢንቮልቭስ ሙድአችን፣ ድባባችን ምን ይመስላል፣ ስፕሪት መንፈሳችን፣ እንዲሁም ፊሊንጋችንን ውስጣዊ ስሜታችንን የሚመለከት ወይንም የሚይዝ በአክቲቪቲ ለመግለጽ የሚያስችል አቅም ያለው ነው ማለት ነው። ምን ትራዲሽናል ሚውዚክ ማለት ነው፣ ወይንም ትራዲሽናል ሶሻል ሚውዚክ ማህበረሰባዊ ሙዚቃ ማለት ነው። ከታች ቀጥልና ኢት ኢዝ ፐርሰናል ኢንቲሜት ኮሚኒኬቲቭ ሶሻል ኤንድ ፐብሊክ ይላል። በእነዚህ 5 ነገሮች ይገልጸዋል። ትራዲሽናል ሶሻል ሚውዚክም ማለት ነው ፐርሰናል ነው፣ አንዳንዴ ግላዊ ሆኖ የሚቀርብ ነው፣ የግል ስሜታችንን የምንገልጽበት። ከዛ ውጪ ኢንቲሜት ወይንም ኢንቲሜሲን የሚፈጥር ነው። ይሄ ፍሬንድሊ የሆነ እርስ በርስ ቁርኝት እንድንፈጥር የሚያደርግ ወይንም የማድረግ አቅም ያለው ነው ትራዲሽናል ሶሻል ሚውዚክ። ይቀጥልና ኮሚኒኬቲቭ ነው፣ እርስ በርስ የምንግባባበት። ሜቢ ማህበረሰብ ለማህበረሰብ ሊሆን ይችላል፣ ግሩፕ ባይ ግሩፕ ሊሆን ይችላል፣ ወይንም ደግሞ እንዲህ ፐርሰናሊም ሰው ከሰው የሚግባባበት ግንኙነት የሚፈጥርበት መልእክት የሚለዋወጥበት መንገድ ነው። ሶሻል ሲለው ደግሞ ማህበረሰባዊ ተያያዥነትን፣ ትስስርን የመፍጠር አቅም ያለው ነው። ፐብሊክ ደብቀን ቤታችንን ሳናስቀምጠው ወደ ውጭ አውጥተን ከሌሎቹ ጋር የምንጋራው ነገር ነው። ዋት ኢዝ ዛት? ትራዲሽናል ሶሻል ሚውዚክ ማለት ነው። ኦኬ እንቀጥል። ከታች ምን ይላል? ኢት ኢዝ ክሬቲቭ። መጀመሪያ ላይ አንደኛ ክሬቲቭ ነው፣ ፈጠራዊ ነው። ከዛ ይቀጥልና ስፖንቴኒየስ ይላል። ስፖንቴኒየስ ናቹራል ነው። ሙዚቃ ከዚህ በፊት ባነሳናቸው ቪዲዮዎች ላይ ስለ ሙዚቃ ስንማር ከሰው ልጅ አፈጣጠር ጋር ብዙ ግንኙነት እንዳለው አውርተናል። ዘ ሴም ኢዝ ትሩ ሂር። ስፖንታኒየስ ሲለው it tells us that music is natural፣ ተፈጥሯዊ ነው፣ የሰው ልጅ ባህሪ ነው። ዘን it is individual እንዲሁም ደግሞ and structured ነው። ኢንዲቪጁዋሊ የምንጫወተው ነው። ከዛ ውጭ ደግሞ ስትራክቸርድ ነው። ስትራክቸር የሆነ መዋቅር ያለው ነው፣ ሂደት ያለው ነው። ኢንዲቪጁዋሊ ብቻችንን ቁጭ ብለን ልናንጎራጉር እንችላለን። ከዛ ውጭ ደግሞ ስትራክቸርድ ሆኖ የሆነ ኢቨንት ሲኖር ከሰዎች ጋር ተሰብስበንም እንደዛው ልንዘፍን እንችላለን፣ ወይንም በሙዚቃ ልንጫወት እንችላለን ነው። ኮኦርዲኔትድ ነው። ከዛ ውጭ ለአንድ ብቻ ሳይሆን የሆነ ሌላም አካል የሚፈልግ 2-3 ሰዎች
የእርስ በርስ ኮኦርዲኔት የሚያደርጉበት ወይም ደግሞ ጥምረት የሚፈጥሩበትም ነው። ጥምረት መፍጠርን ሙዚቃ ስለሚያስገድድ አንዳንዴ ኮኦርዲኔት የማድረግ አቅም ስላለው የሚያስተባብር ነው፣ የሚያስተሳስር ነው። መጨረሻ ላይ ኮንቬንሽናል ይላል። ኮንቬንሽናል ተለምዷዊም ነው ወይም ፕሪዲክተብል ነው። የሆነ ድግስ አለ ቢባል ለምሳሌ ሰርግ ምናምን ዊ አር ሹር እዛ ላይ ሙዚቃ እንዳለ፣ ወይንም ኢቨንት ለምሳሌ ድላችንን ስናከብር በሙዚቃ እናከብራለን። እንደዚህ ኮንቬንሽናል ነው፣ ያስማማል። የሆነ ሰው ይህን ዜማ ደርሶታል ምናምን ሳንል ማህበረሰባዊ ሙዚቃ ላይ በተለይ ደግሞ እርስ በርስ ዝም ብለን የምንጫወተው ነው፣ ተለምዷዊ ስለሆነ ማለት ነው። ኦኬ ፕሪዲክተብል ስለሆነ ማለት ነው። ኦኬ ስንቀጥል ከታች ምን ይላል? ኢት ሃዝ ኖ ኢንስቲትዩሽናል ስታንዳርድስ ኦር ሩልስ ኖ ኮርፖሬት ሃራርኪስ ይላል። ኢንስቲትዩሽናል ስታንዳርድ የለውም። አንድ ተቋም ያጸደቀውና ያስቀመጠው ማህበረሰቡ በዚህ ሙዚቃ ብቻ ይጠቀም ብሎ ሰፍሮ ቆጥሮ የሰጠን ስታንዳርድ ወይንም ሩል ህግ የለም ማህበረሰባዊ ስለሆነ። ወይንም ደግሞ ኖ ኮርፖሬት ሃይራርኪስ ይላል። ኮርፖሬት ሃይራርኪ ማለት የተያያዘ ተዋረድ፣ ቅደም ተከተላይ ሂደት የለውም። ሁሉም ሰው ይጫወተዋል። that is why we call it corporate hierarchies የለም ማለት ነው። ኖ ኮርፖሬት ሃይራርኪስ። ኮሚዩናል ቼን ኦፍ ኮማንድ ማለት ነው። ማህበረሰባዊ የሆነ የሚያስማማ ህግ ነው የሚመራው እንጂ ቅደም ተከተል ተቀምጦለት በህግ ታጥሮ የሚቀመጥ አይደለም። ኦፍኮርስ ማህበራዊ ህጎች አሉ። ሙዚቃ ላይ ግን ሁሉን የሚያስማሙ አንድ የሚያደርጉ ናቸው እነዚህ ህጎች። ግን ደግሞ ተጽፈው ተቀምጠው ይህ ነው ተብሎ ታጥሮ የተቀመጠለት ነገር የለም ነው። ኦኬ ሶ ሌትስ ኮንቲኒው እንቀጥልና ሌላውን ነገር ደግሞ እንመልከት። 5.11 ሚውዚክ ኤንድ አዘር ሳብጀክትስ ላይ ያለ ነው። ሲቀጥል ምን ይለናል? Some schools and organizations promote integration of art classes, music with other subjects such as maths, science or English. አንዳንድ ትምህርት ቤቶች ወይንም ደግሞ ተቋሞች ትምህርትን ከአርት ጋር በማጣመር ምን ያደርጉታል? ሙዚቃን ከሌሎች ሳብጀክቶች ጋር አስተሳስረው ያቀርባሉ ወይንም ያስተምራሉ ነው። ለምሳሌ በማትስ ወይንም ሂሳብን ለመማር የሚያገለግሉ ሙዚቃዎች አሉ። አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር። ሳይንስን ለመማር ሳይንስ መድኃኒቴ ኦር ኢንግሊሽ እንዲሁም ሌሎች አገርኛ ቋንቋዎች ለመማር የሚያገለግሉ ሙዚቃዎች አሉ። ሰው አንዳንድ ትምህርት ቤቶች እነዚህን በአርት ክላስ አርት ክፍለ ጊዜ ላይ አሁን ላይ ባለው በፒቪኤ ኤዱኬሽን ውስጥ ወይንም በፐርፎርሚንግ ኤንድ ቪዥዋል አርት ሳብጀክት ውስጥ ገብተው የመጡ ሙዚቃዎች አሉ። ሂሳብን፣ ሳይንስን እንዲሁም ሌሎች ቋንቋዎችን የሚያስተምሩ ማለት ነው። ኦኬ ስንቀጥል ከታች ምን ይላል? This allows a simultaneous focus on creating, performing, and or responding to the artist while still addressing content in the subject areas. ምንድነው ይህ ዓላማው? አንደኛ simultaneous focusን on creating ተማሪዎች የሆነ ነገር ላይ እንዲያተኩሩ ያደርጋቸዋል። it allows you see perform እንዲያደርጉ ወይንም respond to the art ለጥበቡ። ለምሳሌ በፒቪ ኤዱኬሽን ትምህርት ውስጥ ሙዚቃን አወቃቀሩን ስንማር አንድ ትራዲሽናል ሙዚቃን ወስደን ሂሳብን የሚያስተምር ሊሆን ይችላል፣ ወይንም ሳይንስን ያንን ወስደን ከሙዚቃ ስትራክቸር አንጻር ስናጠናው አርቱ ላይ ፎከስ እናደርጋለን። ኢንዳይሬክትሊ ግን የግጥሙን ይዘት የሚነግረንን እዚህ ጋር ኤግዛምፕል ለምሳሌ ማንሳት እንችላለን። ሳይንስ ላይ ሂሳብ ላይ ምናምን የሚያስተምሩ ሂሳብ ላይ ለምሳሌ ቁጥር ላይ የቀረቡ ሙዚቃዎች አሉ። ሳይንስ ላይ ስለ ጤና፣ ስለ ራስ አያያዝ፣ ስለ ትራፊክ መብራት የቀረቡ ሙዚቃዎች ብዙ አሉ። እንግሊሽ ላንጉጅ ላይ እዚህ መጽሐፉ ላይ የቀረቡ በርካታ ምሳሌዎች አሉ። ለምሳሌ ወንድሜ ያዕቆብ አለ፣ ታይም ማኔጅመንትን የሚያስተምር ቁጥሮችን መቁጠር ይሲ ዜማው የዜማው አወራረዱ ዛት ኢዝ አርት ነው። ወይራስ የግጥሙ ይዘት ደግሞ ትምህርት ነው።
that's how PV education is connected to other subjects. ስፔሲፊካሊ በዚህ ርዕስ ደግሞ ሙዚቃና ሌሎች ሳብጀክቶች እንዴት ነው የሚቆራኙት የሚለውን ነገር በዚህ ማየት እንችላለን ማለት ነው። ኦኬ ተማሪዎች የሙዚቃ አወራረዱን ቅኝቱን ሲማሩ በአርት ክላሳቸው ኢንዳይሬክትሊ ደግሞ ሌሎች ሳብጀክቶችንም እየተማሩ ይቀጥላሉ ማለት ነው። ሲቀጥል ከታች ሚውዚክ ለርኒንግ ኢምፕሩቭመንትስ ይላል። እዚህ ጋር ይሄ ቃል መስተካከል አለበት። ሚውዚክ ለርኒንግ ኢምፕሩቭመንትስ አይኪው ፎከስ ኤንድ ፐርሲስተንስ ይላል። ኢምፕሩቭስ ነው አክቹሊ። ለርኒንግ ሚውዚክ ኢምፕሩቭስ አይኪው ፎከስ ኤንድ ፐርሲስተንስ በዚህ መልኩ መስተካከል አለበት ሴንቴንሱ። ለርኒንግ ሚውዚክ ኢምፕሩቭስ አይኪው ፎከስ ኤንድ ፐርሲስተንስ እነዚህን ሶስት ነገሮች ኢምፕሩቭ ያደርጋቸዋል። አንደኛ አይኪው የማሰብ የማስተዋል ነገሮችን የመመርመር ብቃታችንን የጭንቅላታችንን ካፓሲቲ ከፍ ያደርገዋል። ፎከስ ትኩረት እንድንሰጥ ያደርገናል። እንዲሁም ደግሞ መጨረሻ ላይ ፐርሲስተንስ ጽናት እንዲኖረን ትጋት እንዲኖረን ያደርገናል አንድ ነገር ላይ ሶ it improves our mind which is IQ ፎከስ የሆነ ነገር ላይ እንድናተኩር ያደርገናል። ከዛ ውጪ ፐርሲስተንስ ጽናት ኖሮን በትግል እንድንሰራ ያደርገናል ነው። ኦኬ ይቀጥልና ከታች the value of incorporating music into a child's education can't be underestimated ይላል። ሙዚቃን ከአንድ ልጅ ትምህርት ጋር ማቆራኘት ወይንም ማያያዝ የሚፈጥረው ተጽዕኖ አንደርስትሜት ወይም ዝቅ ተደርጎ ሊታሰብ የሚችል ነገር አይደለም። ዝቅተኛ ግምት ሊሰጠው የሚችል ነገር አይደለም። ቫሊዩ ከፍተኛ ነው። ሙዚቃን ከትምህርት ጋር ስናቆራኘው የምናገኘው ውጤት ከፍተኛ ነው። ኦኬ ሰው እንቀጥል። እንግዲህ ሰብስክራይብ ማድረግ እንዳይረሳ። የፒቪ ኤዱኬሽን የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ እንድትማሩ በድጋሚ ጋብዛችኋለሁ። So let us continue 5.11 ላይ ያለ ነው music and other subjects። ሲቀጥል ምን ይላል? musical training has shown to lead to improvements in a wide variety of different skills including memory and three-dimensional learning። ሙዚቃንና ሌሎች የትምህርት አይነቶችን ማስተሳሰር ወይንም አስተሳስሮ ማስተማር ተማሪዎች ላይ የተለያዩ ስኪሎችን የተለያዩ ተሰጥኦዎችን እንዲያዳብሩ ያደርጋቸዋል። ከዛ ውጪ ሚሞሪ እንዲኖራቸው የማስታወስ ብቃታቸው ከፍ እንዲል ያደርጋል። ይህ መሆኑ ደግሞ ስሪ ዳይሜንሽናል ለርኒንግን ይሰጠናል ነው። ሶ ዋት ኢዝ ስሪ ዳይሜንሽናል ለርኒንግ ነው እዚህ ጋር ስሪ ዳይሜንሽናል ለርኒንግ የምንለው ወይም ደግሞ ባለ ሶስት አውታር የትምህርት አቀራረብ ስነ ዘዴ ሶስት ነገሮችን ይዞ ይቀርባል። ኦፍ ኮርስ ናውሌጅን፣ ስኪልንና አቲቲዩድን ይዞ ይቀርባል። በአጭሩ እንኳን ብንመለከተው ናውሌጅ ቺልድረንስ ለርን አባውት ዌዘር ፓተርን ሳውንድ ዳይናሚክስ ኤንድ ካዥዋል ኢፌክትስ የሆነን ነገር እውቀት እንዲኖራቸው አድርገን ስናስተምራቸው፣ ስኪል አንድ ነገር የመተግበር ሪትሙን፣ ኮኦርዲኔሽኑን፣ ግሩፕ ቲሚንግን ስናስተምራቸው ዛት ኢዝ ስኪል ይሆናል። አቲቲዩድ አመለካከታቸው ስለሆነ ነገር የሚኖራቸው ኤክሳይትመንት ደስታቸውን የሚገልጹበትን መንገድ ጽናታቸውን አቲቲዩድ ይመለከታል። ስለዚህ ኖሌጅ ስኪልና አቲቲዩድ ኖሯቸው ወይንም ደግሞ እንዲኖራቸው አድርገን ስናስተምራቸው ዛት ስሪ ዳይሜንሽናል ለርኒንግ። ይህንን ደግሞ ውጤታማ አድርገን ማስተማር የምንችለው ሙዚቃን ከሌሎች የትምህርት አይነቶች ጋር ስናስተሳስር ነው። ዘና ብለው እንዲማሩ እውቀትን ለረጅም ጊዜ እንዲያስታውሱ ያደርጋቸዋል። That's the effect of music on education. ኦኬ እንቀጥል። እዚህ ጋር መጽሐፉ ፎር ኤግዛምፕል ብሎ የተለያዩ ምሳሌዎችን ያቀርብልናል። ቤዚካሊ 5 እንደ ምሳሌ ማለት ነው። የመጀመሪያው እዚህ ጋር የሚቀርብልን ሳይንስ ኤንድ ሳውንድ ነው። ሳይንስና ሳውንድ በምን ይያያዛሉ ነው። ይቀጥልና ሳይንስ ኤንድ ሳውንድ ላይ one of our favorite activities for learning about sound is the cup activity ይላል። ካፕ አክቲቪቲ በቫይብሬሽን ድምፅ እንዴት እንደሚፈጠርና ሪዞናንስን እንዴት መረዳት እንደምንችል የሚያሳይ የማስተማር ስነ ዘዴ ነው። ለምሳሌ 2 ካፕ በገመድ አገናኝተን ራቅ ብለን ቆመን አንድ ካፕ ላይ ብናወራ በአንዱ ጫፍ የተወራው ድምፅ ቫይብሬት እያደረገበት ዛ ክር አማካኝነት ወደ ሌላኛው ሰው ወደሚሰማው ሰው ጋር ይደርሳል። ይህ ሳውንድን በመጠቀም ሳይንስን ስለማስተማር ነው። ሳይንቲፊክ የሆኑ ከፊዚክስ ከምናምን ጋር የተገናኙ ነገሮችን ማስተማር ይቻላል በዚህ መንገድ። ዚስ ኢዝ ሳይንስ ኤንድ ሳውንድ። ከዛ ውጭ ቀጥልና ሁለተኛ ላይ ፍሪኩዌንሲ ኤንድ ሚውዚክ ይላል። ፍሪኩዌንሲ ኢዝ ዴፊኔትሊ ኤ ፓርት ኦፍ ሚውዚክ ኤንድ ሳይንስ። ፍሪኩዌንሲ ድግግሞሽ ነው ኖርማሊ ብንተረጉመው። ሚውዚካሊና በዚህ ጋር በገባበት መልኩ ደግሞ ሊንክ ስፒች ቱ ሳይንቲፊክ ፍሪኩዌንሲ ማለት ሳይንቲፊክ ፍሪኩዌንሲ። ለምሳሌ እዛ ጋር ቀደም ሲል ያነሳ ነው ካፕ አክቲቪቲ
በምን አይነት መንገድ ነው በክሩ ላይ ሄዶ ቫይብሬት አድርጎ እዛ የሚደርሰው? ዛት ፍሪኩዌንሲ ድግግሞሹ የድምፅ መደጋገም ወይንም ደግሞ የቫይብሬሽን መፈጠር ፍሪኩዌንሲ ስለሆነ ድግግሞሽ ስለሆነ ማለት ነው። ኦኬ ሶ ፍሪኩዌንሲና ሚውዚክ ተያያዥነት አላቸው። ድምፅም የሚተላለፈው በሚፈጠር እርግብግቢት ነው ዊች ኢዝ ፍሪኩዌንሲ ማለት ነው። ሶስተኛ ላይ ይቀጥልና ሲንጊንግ ኤ ሶንግ አባውት ሳይንስ፣ ስለ ሳይንስ የተዘፈኑ ሙዚቃዎችን በምሳሌነት እዚህ ጋር ማንሳት እንችላለን። ሪኢንፎርሲንግ ኮንሰፕትስ ትሩ ሜሎዲ ነው ሲንጊንግ ኤ ሶንግ አባውት ሳይንስ። ለምሳሌ ሳይንስ መድኃኒቴ ምሳሌዎችን መስማት እንችላለን። ሳይንስ መድኃኒቴ ያስተማረኝ ጤንነቴ። ዩሲ እዚህ ሙዚቃ ውስጥ አሁን ተማሪዎች ሚውዚካል ስትራክቸሩን ሲማሩ ዛት ኢዝ አርት ዛት ኢዝ ፒቪኤ ዌራስ ይዘቱን ሲማሩት ደግሞ የሳይንስ ትምህርት ነው ማለት ነው። ከዛ ውጭ ይቀጥልና ከታች ሜክ ኤ ቴንደር ስቶርም ይላል። ቴንደር ስቶርም አንድ ራሱን የቻለ የትምህርት አክቲቪቲ ነው በምሳሌነት እዚህ ጋር ይቀረበ። ሃው ኢት ወርክስ ቴንደር ስቶርምን እዚህ ጋር በምስልም ማስተሳሰር ማየት እንችላለን። ቴንደር ስቶርም እንሰራለን ማለት ነው። ቴንደር ስቶርም እንግዲህ ያው ማዕበላማ የሆነ ዝናብ ነው አይደለ? ይህንም መስራት እንችላለን ነው ክላስ ውስጥ። አንደኛ ኢትዝ ፈን፣ ሁለተኛ ያስተምረናል። ለምሳሌ ዝናብ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለውን ፕሮሰስ ለማየት ማለት ነው። ምን ማድረግ እንችላለን? ዘ ፈርስት ቲንግ ለምሳሌ ስታርት ስሞል ራብ፣ እጃችንን ራብ እያደረግን በትንሹ እንጀምራለን። ያ ምንን ይወክላል? ንፋሱን ወይንም ዘ ቢጊኒንግ ኦፍ ዘ ሬይን ማለት ነው። የዝናቡን የመጀመሪያ ሂደት ንፋስ ሲመጣ ዩሲ ያንን ይወክልልናል። ከዛም በኋላ ቢውልድ ኢንቴንሲቲ ስናፕ ፊንገርስ። አሁን በዚህ መሃል ውስጥ ስናደርግ ምን ይመጣል ማለት ነው? ላይት ሬይን ወይንም ቀለል ያለ ዝናብ እየመጣ መሆኑን። መጀመሪያ ንፋስ፣ ከዛም በኋላ ቀላል የሆነ ዝናብ እየመጣ ነው። ኢንክሪዝ ቮሊዩም፣ ይህንን ደግሞ ድምፁን እንጨምረዋለን። ከዛ እጃችንን ወደ ማጨብጨብ እንሄዳለን። ሄቪ ሬይን፣ ዝናብ ኃይሉን እየጨመረ መጣ። ከዛም በኋላ በእግራችን መሬቱን ልንደበድብ እንችላለን። ፓቴስ ወይም ደግሞ እግራችንን መደብደብ እንችላለን። በእጃችን ልንመታው እንችላለን። ይህ ዝናቡ የፈጠነ መምጣቱን ቴንደር መሆኑን ያሳያል። መሬት ላይ አንዴ በእግራችን ብንረግጥ መሀል ላይ ዝናቡ መሀል ላይ የሚፈጠረውን ቴንደር ያመለክታል። ፒክ ኤንድ ፌድ ግራጁዋሊ ቃስ እያለ ድምፁ እየቀነሰ እንዲመጣ እናደርጋለን። ዊች ሾውስ ቴንደር ስቶርም እያለፈ እንደሚመጣ። ይህ ሳይንስ ነው፣ የአካባቢ ሳይንስ ትምህርት ነው እስከ 6ኛ ክፍል ድረስ። ከዛ ውጭ ወደ ፊዚክስ ወደ ምናምን ወደ ሌሎቹ ሳብጀክቶች ይሄዳል፣ ወይም ወደ ጀነራል ሳይንስ። የዝናብ አፈጣጠር ሂደት ማለት ነው። በሙዚቃ ውስጥ በአክቲቪቲ በዚህ መልኩ መማር እንችላለን። 5ኛ ላይ ጎ ኦን ኤ ኔቸር ዎክ ነው። ኔቸር ዎክ ማድረግ እንችላለን ለትምህርት። ዚስ ኢንካሬጅስ ኦብዘርቬሽን ኮኔክቲንግ ሳውንድስ ኦፍ ኔቸር ቱ ሚውዚክ። ዎክ ስናደርግ ስንወጣ ስንራመድ የንፋሱን ሽውታ ምናምን ሁሉን ነገር እየሰማን የወፎቹ ዝማሬ ያለ ያንን ስንሰማ ከሙዚቃ ጋር እያስተሳሰርን ኔቸርን ተፈጥሮን መረዳት እንችላለን ማለት ነው። ኦኬ ሰው 5ቱ እዚህ ጋር የቀረቡት ሙዚቃን በአንድ የትምህርት ውስጥ አቆራኝቶ ስለማስተማር ይህን ይመስላል ማለት ነው። እንቀጥልና ሌላኛውን ነገር ደግሞ እዚሁ ርዕስ ስር እንመልከት። ምን ይላል? ፎር ኢንስታንስ ዜር አር ዲፍረንት ሶንግስ ሲንጊንግ አባውት ሳይንስ። ስለ ሳይንስ የቀረቡ የተለያዩ ሙዚቃዎች አሉ። በርካታ ናቸው እዚህ ጋር መጽሐፉ የሚያቀርባቸው። የተወሰኑትን ብቻ እኛ በምሳሌነት ተመልክተን እናልፋለን ማለት ነው። የመጀመሪያው ላይ መጣና ኮንቴምፖራሪ የሆኑ ሙዚቃዎች አሉ። ወቅታዊ፣ ጊዜያዊ፣ አሁን ላይ ያሉ። ዚስ ስታይል ኦፍ ሶንግ ኢንኮርፖሬት ሊሪካል፣ ሞደርን፣ ባሌ ኤንድ ጃዝ። እነዚህን የሙዚቃ አይነቶች ላይ በተለይ አተኩሮ የሚሰራ ከሆነ ዛትስ ኮንቴምፖራሪ፣ ወቅታዊ የሆነ ነው። ሊሪካል ነው፣ የሙዚቃ ግጥም አለው። ሞደርን ነው፣ ዘመናዊ ነው። ባሌ ዳንስ ላይም ቀርቧል ከታች፣ እሱንም እናየዋለን። እንዲሁም ጃዝ አለ። በዚህ መልኩ ሙዚቃዎች ይቀርባሉ ወቅታዊ የሆኑት። እነዚህን ዘርዘር አድርጎ ከታች ያቀርባቸዋል። ለምሳሌ ባሌ ምንድነው ነው? ባሌ ኢዝ ኦፍን ሪፈርድ ቱ አስ ዘ ባክቦን ኦፍ ዳንስ። ባሌ የሚባለው የሙዚቃ ዘርፍ የዳንስ የጀርባ አጥንት ሆኖ የሚቀርብ ነው። ቪዲዮ አለ፣ እሱም ማየት እንችላለን። ይህም ቪዲዮ ተመልከቱት እንዴት አድርገው እንደሚያቀርቡ። ዚስ ኢዝ ኤ ባሌ ዳንስ። ይቀጥልና ጃዝ ላይ ይመጣል። ዚስ ስታይል ኦፍ ሚውዚክ ኢዝ ቬሪ ፈን ኤንድ ኢነርጀቲክ። ጃዝ የምንለው የሙዚቃ አይነት ደግሞ በጣም ኢነርጀቲክ ነው።
ይህን ድምፅ መስማት እንችላለን። በኢትዮጵያ ውስጥ እንግዲህ ሙላቱ አስታጥቄን ታውቁታላችሁ ብዬ አስባለሁ፣ አምናለሁ። በጣም ከፍተኛ ደረጃ ላይ የደረሰ ሰው ነው በጃዝ ሙዚቃ። የኢትዮ ጃዝ መስራችም ነው ማለት ነው። ጃዝ እንዳጠቃላይ በዓለም ላይም ያው ከአፍሪካ አሜሪካንስ ወይንም ጥቁር አሜሪካውያን በኒው ኦርላንስ ከተማ ላይ የፈጠሩት እንደሆነ ይታመናል። ሲቀጥል ሂፕሆፕ ላይ ይመጣል። ሂፕሆፕ ይህ በብዛት የምታውቁት እንዲሁም ተለምዷዊ የሆነ የሙዚቃ ጀነር ነው። ብዙ መጽሐፉ ላይ አልቀረበም። ኦፍኮርስ እኛም በተወሰነ መልኩ አንስተን ሂፕሆፕ የሆኑ ነገሮችን መስማት እንችላለን። ለምሳሌ እነዚህ ሙዚቃዎች መስማት እንችላለን። ያው ረጅም ሰዓት ማሰማት አልችልም ከኮፒራይት አንጻር፣ ነገር ግን በአጭሩ ሂፕሆፕ ምን እንደሆነ እንደ ኤግዛምፕል እንዲሆን ነው። this is very vibrant cultural movement and music genre that originated in African Americans። ይህኛውም በነገራችን ላይ ልክ እንደ ጃዝ ሁሉ በአፍሪካ አሜሪካንስ ነው የተፈጠረው ወይም ደግሞ በብዛት አገልግሎት ላይ ሲውል የነበረ በኒውዮርክ አካባቢ ማለት ነው የተፈጠረው ወይም ደግሞ ተጀምሯል ተብሎ የሚታሰበውም በ1970ዎቹ ነው በአውሮፓውያን አቆጣጠር ማለት ነው። ኦኬ ሰው የመጨረሻው እዚህ ጋር የቀረበው ቦልሩም ነው። ቦልሩም ራሱን የቻለ አንድ የዳንስ አይነት ነው፣ የሙዚቃ አይነት ነው። ሶሻል ዳንሲንግ ነው ከሌሎቹ የሚለየው። ለብቻችን ሳይሆን በጥምረት ብዙ ጊዜ በአውሮፓ የተፈጠረ ነው። ፓተርን ያለው ነው። ኤግዛምፕል ይህንም ማየት እንችላለን። እዚህ ጋር እንዳየነው እንግዲህ ሶሻል ነው፣ እርስ በርስ የሚደረግ የዳንስ አይነት ነው ማለት ነው። ሰው ሙዚቃ ሳይንሳዊ በሆነ መልኩ በእነዚህ ጀነሮች ተሳስሮ ለትምህርት አገልግሎትም ሊውል ይችላል። ኮንቴምፖራሪ፣ ባሌ፣ ጃዝ፣ ሂፕሆፕ እና ቦልሩም እነዚህ የሙዚቃ አይነቶች ናቸው ማለት ነው። ሶ ሌትስ ኮንቲኒው። ስንቀጥል ሚውዚክ ኤንድ አዘር ሳብጀክትስ ይቀጥልና ምን ይላል? ሚውዚክ ኮኔክቲንግ ቱ ዘ ሳብጀክት ኢንቫይሮንሜንታል ሳይንስ ማትስ ኤንድ ጂኦግራፊ። ሙዚቃ ከኢንቫይሮንሜንታል ሳይንስ ከአካባቢ ሳይንስ ከማትስና ከጂኦግራፊ ጋር የቀረበ ግንኙነት አለው ነው። እዚህ ጋር የሚያቀርብልን ምሳሌም አለ። ሰቻስ ሲልና ሶንግስ ላይክ ዘ ዌይ አይ ዋሽ ማይ ፌስ፣ ዘ ዌይ አይ ዋሽ ማይ ፌስ ዩ ናው ኢት። አሰማችኋለሁ ትንሽ ፌሬርህ ዣክ። ይህ ፈረንሳይኛ ቃል ነው። ፕሮናንስ ለማድረግ ኦፍኮርስ ትንሽ አስቸጋሪ ነው፣ ግን ፌሬርህ ዣክ ነው። በአማርኛም አለው፣ በተለያዩ የሀገራችን ቋንቋዎችም አለ። ፌሬርህ ዣክ ወንድሜ ያዕቆብ የሚለው የሙዚቃ አይነት ነው። ቲክቶክ የሚባል የሙዚቃ አይነትም አለን ሰዓትን ለማስተማር። መጀመሪያ ያለው ዘ ዌይ አይ ዋሽ ማይ ፌስ ጤናን የሚያስተምር ስለ ጤናችን እውቀት እንዲኖረን ጤና ነክ ትምህርቶችን የሚሰጠን ሙዚቃ ነው። መረጃ የሚሰጠን ሙዚቃ ነው። ዩሲ በፒቪኤ ትምህርት ውስጥ አንዳቸው ራሱን የቻለ ግብአት ነው። ስትራክቸር እንማርበታለን። በሌሎች ትምህርቶች ደግሞ እንደ ሳይንስ ሆኖ ያገለግላል። ፌሬሩዣ ታይም ማኔጅመንት ነው ወይንም ወንድሜ ያዕቆብ። ቲክቶክ ሰዓትን እንድንማር የሰዓት አቆጣጠር እንድንማር ተብሎ የተፈጠረ ሙዚቃ ነው። ኤንድ መኒ አዘር ሶንግስ አር ፐርፎርምድ ቱ አዘር ሳብጀክትስ። እንዲሁም ሌሎች የሙዚቃ አይነቶች ለሌሎች የትምህርት አይነቶች ላይ አገልግሎት ይውላሉ ነው። ኦኬ ሲቀጥል ምን ይላል? ፒፕል አር ካልቸራል ቢንግስ ዊ ሊቭ ዊዝን ኤ ካልቸር ኢቨን ኢፍ ዊ ዱ ኖት ሪኮግናይዝ ኢት። ሰዎች በባህል የተያዙ ፍጥረቶች ናቸው። ባናስተውለውም እንኳ ባህል ውስጥ ነው የምንኖረው። ሞደርን ቢባል ዛት ኢዝ ራሱን የቻለ ባህል ነው። ከባህል ማፈንገጥ አንችልም። ይህ ነገር በሌላ መልኩ ከታችም ይደግመዋል። ገጽ 140 መጨረሻ ላይ አካባቢ ተደግሞ ይመጣል። 140 እና 141 ላይ ራሱን ቃል በቃል ይደግሙታል። እንመልከተው። As people learn most about their culture from their families and community, different social groups develop specific ways of talking, behaving and thinking. ሰዎች አንድን ባህል ወይም የራሴ የሚሉትን ባህል ከቤተሰቦቻቸው ወይም ከማህበረሰቡ እየተማሩ ይመጣሉ። የተለያዩ ማህበረሰባዊ ግሩፖች ደግሞ ወይም ቡድኖች ደግሞ በዚህ ሂደት ውስጥ አንዳች የሆነ የአወራር ሜተድን ቶኪንግ
ዌይ ወይንም የአነጋገር ዘይን ያዳብራሉ። ቢሄቪየር የሆነ ነገር ላይ እንዴት ቢሄቭ ማድረግ ወይንም ደግሞ ባህሪያቸው የሚገለጽበትን መንገድ ዴቨሎፕ ያደርጋሉ። ቲንኪንግ አስተሳሰብም እንደዛው ዴቨሎፕ ያደርጋሉ። ማህበረሰባዊ ስለሆነ ከማህበረሰቡ በሚማሩት ባህል ውስጥ ቲንኪንግ፣ ቶኪንግ፣ ቢሄቪንግንም እንደዛው ይወርሳሉ፣ ያዳብራሉ ማለት ነው። ኦኬ በተዋረድ የሚመጣ ስለሆነ ይህ ካልቸራል የሆነው አይዴንቲቲ ከታችም ይደገማል፣ እናየዋለን። ስንቀጥል ሚውዚክ ኤንድ አዘር ሳብጀክትስ እዚህ ጋር ቀደም ሲል ያልኳችሁን ነገር ደግሞ ያቀርበዋል። ይህንን መስማት እንችላለን። ሶንግ 1 ተብሎ እዚህ ጋር ቀርቧል። ይህ አንዱን ራሱን የቻለ ሙዚቃ ነው። This is the way I wash my face, wash my face, wash my face. This is the way I wash my face so early in the morning. አንድ የሙዚቃ አይነት ነው። ጤናችን እንድንጠብቅ የሚያስታውሰን አንድ ራሱን የቻለ የሙዚቃ አይነት ነው ማለት ነው። ሌሎችም በርካታ የሙዚቃ አይነቶች አሉ። ስንቀጥል ምን ይለናል? The following is music of Ferrer-Rougeat. Under a music there are 10 lyrics can be sung within this melody. በዚህ ሜሎዲ ውስጥ 10 የሙዚቃ አይነቶች አሉ ተብሎ መጽሐፉ ላይ እዚህ ጋር የምትመለከቱት ነገር ቀርቧል። Sing those 10 songs with popular old French melody. ፍሬንች ሜሎዲውንም አሰማችኋለሁ። መጀመሪያ ግን ሜሎዲውን እዚህ ጋር ወንድሜ ያዕቆብ ወይንም Ferrer-Rougeat ማየት እንችላለን ማለት ነው። ይህ የምትመለከቱ ነው ሜሎዲው። በትክክል ሙዚቃውን እያነበብን ብንጫወተው፣ ይህን ስትራክቸር ተከትለን ብንጫወት ወንድሜ ያዕቆብ የሚለውን ዜማ በአግባቡ ማግኘት እንችላለን ማለት ነው። ኦኬ ሶ እስቲ የተወሰኑ ሙዚቃዎችን እዚህ ጋር አሰማችኋለሁ፣ እነሱንም መስማት እንችላለን ማለት ነው። Sing those 10 songs with this popular old French melody. ቀደም ሲል እንዳልነው ነው እዚህ ጋር ናቸው እንግዲህ 10ሩም እየቀረቡት። በነገራችን ላይ እዚህ ጋር አራተኛው መጀመሪያ በነበረው መጽሐፍ ታች ወርዶ ነበረ። ታድሶ ሲወጣ ደግሞ ቁጥሩ እንደዚህ ተምታቷል። አራተኛው የለም። አራተኛው በአፋን ኦሮሞ የቀረበው ሙዚቃ ነው። እሱንም ማየት እንችላለን። እዚህ ጋር ተመልከቱት። አራተኛው ኦቦሌሰኮ በአፋን ኦሮሞ ራሱ ወንድሜ ያዕቆብ ሙዚቃ ነው ማለት ነው። እዚህ ጋር ሁሉንም ማየት እንችላለን። ኦፍኮርስ 10ሩም ተመሳሳይ ይዘት የላቸውም። ግማሾቹ ቁጥርን የሚያስተምሩ ናቸው፣ ግማሾቹ ደግሞ ቀደም ሲል እንዳልነው ሳይንስን የሚያስተምሩ ናቸው ማለት ነው። ሰው እዚህ ጋር በፍሬንች ይህንን ማየት እንችላለን። ሙዚቃውን ላሰማችሁ ይችላል። ዘን አር ዩ ስሊፒንግ በእንግሊዝኛው የቀረበ ነው። ብራዘር ጆን Ferrer-Rougeat ራሱ ነው። Are you sleeping? Are you sleeping, brother John? Brother John. ወንድሜ ያዕቆብ አማርኛው ነው። ኦቦሌሳኮ በአፋን ኦሮሞ የቀረበ ነው። ከዛ በኋላ ፊደልም ማስተማር አለ። በአፋን ኦሮሞ 5ኛ ላይ የምታዩት፣ 6ኛ ላይ በእንግሊዝኛ ቀርቧል። 7ኛ ላይ ወደ ቁጥር ይሄድና ቁጥሮችን ማስተማር ይጀምራል። ቁጥሮችን በሙዚቃ 8ኛ ላይ ቁጥርን በአፋን ኦሮሞ በጽሁፍ አቅርቦልናል። 9ኛ ላይም እንደዛው ነው በእንግሊዝኛው። 10ኛ ላይ በአማርኛ ቁጥር መቁጠር፣ 11ኛ ላይ ደግሞ ኢን እንግሊሽ ቀርቧል ማለት ነው። ዩሲ እነዚህ የሙዚቃ አይነቶች 11 ሆነው እዚህ ጋር የቀረቡት ስለተደጋገመ ነው። መሀል ላይ ያለው 9ና 11 ኦልሞስት ቁጥርን በእንግሊዝኛ የሚያስተምሩ ናቸው። ተመሳሳይ ነገሮች ስለሆኑ ነው። ግን 10ሩንም ዜማዎች በFerrer-Rougeat በሚለው የጥንት የፈረንሳይኛ ዜማ መጫወት እንችላለን ማለት ነው። ኦኬ ይህንን እንግዲህ በተወሰነ መልኩ ሙዚቃውንም ሰምታችሁታል ብዬ አስባለሁ። ሰለሞን ኃይለማርያም ነው ይህንን ስትራክቸሩን የሰራው። መጽሐፉ ላይም በዚህ መልኩ ቀርቧል ማለት ነው። ቀረብ ብለው እያንዳንዱን ማየት በዚህ መልኩ እንችላለን። ስንቀጥል ሁለተኛው ላይ እንመጣለን። ሁለተኛው 5.2 ኮንሰፕትስ ኦፍ ዳንስ ኢን ዊዝ ሳብጀክትስ ነው። ዳንስና ሌሎች የሳብጀክት አይነቶችን የትምህርት አይነቶችን ስለ ማስተሳሰር ቀደም ሲል ሙዚቃው ነው፣ አሁን ደግሞ ዳንስ ላይ መጥቷል ማለት ነው። 5.21 ኤሌመንትስ ኦፍ ዳንስ ኤንድ ሚውዚክ የዳንስ ኤሌመንትና የሙዚቃ ኤሌመንትን በተወሰነ መልኩ የሚያቀርብበት መንገድ ማለት ነው። ኤሌመንትስ ኦፍ ዳንስ ኤንድ ሚውዚክ አር ይልና ከላይ በሌላ መልኩ የቀረቡትን እዚህ ጋር ደግሞ ይደግማቸዋል። ኮንቴምፖራሪ ያለው ወቅታዊ ዘመናዊ የምንለው ዚስ ስታይል ኦፍ ዳንስ ኢንኮርፖሬትስ ሊሪካል ሞደርን ባሌት ኤንድ ጃዝ ተደግሞ የቀረበ ነው። ባሌን ኢዝ ኦፈን ሪፈርድ ቱ አስ ዘ ባክቦን ኦፍ ዳንስ ቀደም ሲልም ያነሳ ነው የሙዚቃ አይነት ነው። ዳንስም አለው። ጃዝ ዚስ ታይፕ ኦፍ ዳንስ ኢዝ ቬሪ ፈን ኤንድ ኢነርጀቲክ እያየን እያንዳንዱን ማለፍ እንችላለን። ኮንቴምፖራሪ ዳንሶች እነዚህ ናቸው። My spirit
ባሌ ዳንስ ይህ እዚህ ጋር የምትመለከቱት ነው። ዘንድ ጃዝ፣ በጃዝ ደግሞ ሙዚቃ ሲቀርብ ይህንን ይመስላል። ተመልከቱት። ላይ አልነበረም ቀደም ሲል። እዚህ ጋር እንደ አዲስ የመጣው የታፕ ዳንስ ነው። ታፕ ዳንስ ኢዝ ፕሮባብሊ ቤስት ናውን ፎር ታይፕ ኦፍ ሹዝ ዘ ዳንሰርስ ዊር። እዚህ ጋር የምታዩትን ጫማ ነው የሚያደርጉት። ብረት ነው ፊት ለፊቱና ከኋላው። ምክንያቱም መሬትን እየደበደቡ የሚፈጠረው ድምፅ በራሱ አንድ የሙዚቃው ስታይል ስለሆነ ማለት ነው፣ ወይ የዳንሱ አንድ ስታይል ስለሆነ ሰው ዛት ታፕ ዳንስ የምንለው ነው። ይህንን ዳንስ አይነትም ማየት እንችላለን እዚህ ጋር። ስለ ሂፕሆፕ ደግሞ እዚህ ጋም ቀርቧል። ሂፕሆፕ ዳንስ በጣም ሞደርን የምንለው ነው። ይህንን ኤግዛምፕል ማየት እንችላለን። እንዲሁም በመጨረሻ ላይ ባልሩም ቀደም ሲልም አንስተነዋል። እዚህ ጋር በተወሰነ መልኩ ደግመን ለማስታወስ ያህል ይህንንም ማየት እንችላለን ማለት ነው። እያንዳንዱ ነገር ይህንን ይመስላል። በሁሉም ላይ ቪዲዮውንም ቀርቦላችኋል። እንግዲህ እንዳያችሁት ይሆናል ማለት ነው። እንቀጥልና 5.2 ኮንሰፕትስ ኦፍ ዳንስ ኤንድ ዌዝ ሳብጀክትስ የሚለውን እንመልከት። እዚህ ጋር ይህ ነገር ለምን እንደመጣም አይ ዶንት ኖው። ምክንያቱም ስለ ዩኒቱ ነው ማስታወቂያ የሚሰጠው። ምንድነው የሚለው? ዚስ ዩኒት ኢዝ ፕላንድ ፎር ግሬድ 8 ዳንስ ሌሰንስ ፎር ዩዝ ኢን ዜር ክላስሩም ኤንድ ዳንስ ፐርፎርማንስ የት ዘስ አር ዲዛይንድ ኢን ማነር ኤንድ ዊዝ ስትራክቸር ዛት አዝ ዳይሬክትሊ ዩስፉል ቱ ስቱደንትስ ኤንድ ኦልሶ ቱ ዘ ቲቸርስ ኦፍ ዳንስ። ያው ዩኒቱ የቀረበው ለ8ኛ ክፍል የዳንስ ትምህርት ምናምን ነው። ምንም ከሳብጀክቱ ይዘት ጋር የተገናኘ ነገር የለውም ኦፍኮርስ። ስለዚህ ትተነው ወደ ታችኛው ብንመጣ ይሻለናል። ኤሌመንትስ ኦፍ ዳንስ በአጭሩ እዚህ ጋር የሚያቀርቧት ነገር አለች። ኤሌመንትስ ኦፍ ዳንስ ሂር ዊ ዲቴይል ዘ 5 ኤሌመንትስ ዛት ኦል ፎርምስ ኦፍ ዳንስ ኤንድ ክሬቲቭ ሙቭመንትስ ሃቭ ኢን ኮመን። ዲቴይል እናቀርባለን ነው የሚለው፣ ግን ዲቴይል አልቀረበም። 5ቱን የዳንስ አይነቶች እዚህ ጋር ያቀርባቸዋል። ቦዲ፣ አክሽን፣ ስፔስ፣ ታይም ኤንድ ኢነርጂ። በሌላ ቪዲዮ ይሄ ነገር ቀርቧል። እሱን ወደ ኋላ ሂደት ብላችሁ ማየት ትችላላችሁ። ሶ ዞስ 5 ፖይንትስ ዘ ቦዲ፣ አክሽን፣ ስፔስ፣ ታይም ኤንድ ኢነርጂ ምንድን ናቸው? ኤሌመንትስ ኦፍ ዳንስ ናቸው። ቦዲ አካላችን፣ አክሽን ድርጊታችን፣ ስፔስ ያንን ዳንስ ለመጫወት የምንጠቀምበት ስፔስ፣ ታይም የሚወስደው ታይም፣ ኢነርጂ ከውስጣችን የሚወጣው ለዳንሱ የሚኖረን ፍላጎትን ተንተርሶ የምናሳየው ኃይል ነው። ከውስጣችን የሚወጣው ኃይል ማለት ነው። ሰው እነዚህ ኤሌመንቶች ናቸው የዳንስ ማለት ነው። ዲቴይል ቀርቧል ቢልም ግን እኔም ከዚህ በላይ ላሰፋው አልፈለኩም። ሌላም ቪዲዮ ስላለ እሱንም ማየት ትችላላችሁ። ሰው ሌተስ ኮንቲኒው ወደ ቀጣዩ ነገር እንለፍና እዚህ ጋር ድጋሚ ያቀርበዋል። ኤሌመንትስ ኦፍ ዳንስ ብሎ ቦዲ፣ አክሽን፣ ስፔስ፣ ታይም ኤንድ ኢነርጂ ቀደም ሲል ያልናቸው ማለት ነው። ተወሰነ መልኩ እዚህ ጋር ያቀርባቸዋል። ቢንግ አብል ቱ አይዴንቲፋይ ኤንድ አንደርስታንድ ዘስ ኮር ካራክተሪስቲክስ ካን ሄልፕ ዩ ዌን ቶኪንግ አባውት ኤ ዳንስ ፐርፎርማንስ ኦር ካን ሄልፕ ዩ ጌት ዩር ኦን ሜሴጅስ አክሮስ ትሩ ሙቭመንት። እነዚህን የዳንስ ኤሌመንቶች በአግባቡ መረዳትና መለየት መቻል፣ አይዴንቲፋይ ማድረግ መቻል ምን ይሰጠናል? ኮር ካራክተሪስቲክስ የሆነ ይሰጠናል። ዋናውን የሆነ አንድ የሚያላብሰን ባህሪ ያለ። ስለ ዳንስ ስናወራ በደንብ አርገን አብራርተን እንድንገልጽ፣ ሜሴጁን በአግባቡ እንድንረዳ፣ ወይም ደግሞ የሆነ ዳንስ ካቀረብን በኋላ የዳንስ ይህንን ነገር የሚገልጽ ነው ብለን እንድንናገር ያደርገናል። ዩሲ የምንደንሰው ዳንስ ምክንያት አለው፣ ውጤት ያለው፣ ሜሴጅ መልእክት ያለው እንዲሆን ያደርጋል። ያ እንዲሆን ደግሞ ምን መሆን አለበት? ኤሌመንትስ ኦፍ ዳንስ ማወቅ አለብን ነው። ኦኬ ሶ ሌትስ ኮንቲኒው። ሲቀጥል ምን ላይ እንመጣለን? ዘ ሲግኒፊካንስ ኦፍ ዳንስ ኢን ሚውዚክ ብሎ በአጭሩ እዚህ ጋር የተወሰኑ ነገሮችን ያቀርባልናል። ዳንስ በሙዚቃ ውስጥ ያለው ጠቀሜታዊን ማስፈላጊነት ምንድን ነው? ይቀጥላል። ዳንስ ኒድስ ሚውዚክ ቱ ሴት ዘ ሙድ። እዚህ ጋር ሶስቱ ነገሮች በደንብ ያዋቸው። ሙዚቃ ለዳንስ ምን ያህል አስተዋጽኦ አለው? ዘ ፈርስት ቲንግ ኢት ሴትስ ዘ ሙድ፣ ድባቡን ይፈጥርልናል። ለዳንስ እንድንነሳሳ ያደርገናል። ድሮፕስ ዘ ቢት፣ ምቱን ይሰጠናል፣ ዜማውን ይሰጠናል። ዘን ክሬት ዘ ሞቲቬሽን፣ ተነሳሽነትን ይፈጥራል። ኒድድ ቱ ስታርት ሙቪንግ፣ እንድንንቀሳቀስ እንድንደንስ የሚያደርገን ሙዚቃው ነው። ዩሲ ገና ሙዚቃውን ስንሰማ ሙድ ውስጥ እንገባለን፣ ምቱን እናገኘዋለን፣ እንዴት መንቀሳቀስ እንዳለብን ሞቲቬሽን ተነሳሽነትም ይኖረናል ነው።
So music has that ability to make us feel a certain way, which is why it plays such an immense role in dance. ሙዚቃ እነዚህን ሁሉ ነገሮች ከላይ ያልናቸውን ስለሚሰጠን ያ ብቃት ስላለው ዳንስ እንቅስቃሴ ውስጥ የሙዚቃ አስተዋጽኦ ኢመንስ ነው፣ ሂውጅ ነው፣ በጣም ግዙፍ የሆነ አስተዋጽኦ ነው ያለው። ምን ሙዚቃ በዳንስ ውስጥ ሙዚቃ ሳይኖር መደነስ ወይንም አንድ ድምፅ ሳይኖር መደነስ ስለማይቻል ማለት ነው። ኦኬ ይቀጥልና ከታች ምን ይላል? ዲፍረንት ስታይልስ ኦፍ ሚውዚክ ክሬት ቫሪየስ ታይፕስ ኦፍ ቢትስ ዊች ኦል ኮረስፖንድ ቱ ኤ ስፔሲፊክ ዳንስ ስታይል። የተለያዩ ሙዚቃዎች የተለያየ አይነት ምት አላቸው። እነዚህም ምቶች ደግሞ የተለየ ራሱን የቻለ የዳንስ ስታይል አላቸው ነው። አማርኛ ሙዚቃን እስክስታን ስንሰማ ሙዚቃውን ስንሰማ እስክስታ ሙቭመንቱ ጭንቅላታችን ውስጥ ይመጣል። የኦሮምኛም ብንሰማ የትግርኛም ብንሰማ ወላይትኛም ብንሰማ ሙዚቃውን ገና ስንሰማ ያ የዳንስ እንቅስቃሴ ጭንቅላታችን ውስጥ ይፈጠራል። ዛይስ ሃው ዜ አር ኢንኮርፖሬትድ። ስለዚህ ሙዚቃና ዳንስ የማይነጣጠሉ ከፍተኛ ቁርኝት ያላቸው ነገሮች ናቸው ማለት ነው። ኦኬ ይቀጥልና ስለ ሲግኒፊካንስ ኦፍ ዳንስ ኢን ሚውዚክ ያነሳል። ሲግኒፊካንስ ኦፍ ዳንስ በሙዚቃ ውስጥ ያለው ጠቀሜታ ምንድን ነው? ዳንስ ኤክስፒሪየንስስ ፒፕል አር ካልቸራል ቢንግስ። ቀደም ሲል ያልኳችሁ 137 ላይ ገጽ 137 ላይ የተነሳውና እዚህ ጋር የተደገመው ይህ ነው። ፒፕል አር ካልቸራል ቢንግስ ዊ ሊቭ ዊዝን ኤ ካልቸር ኢቨን ኢፍ ዊ ዱ ኖት ሪኮግናይዝ ኢት። ያው ባናስተውለውም ባናቀውም ካልቸር ውስጥ ነው ምንኖረው። ከላይ ያልነው ነው አስ ፒፕል ምናም ብሎ እዚህ ጋር ከታች የቀረበውም ተመሳሳይ ነው፣ ላይ የቀረበ ነው። አስ ፒፕል ለርን ሞስት አባውት ዜር ካልቸር ፍሮም ዜር ፋሚሊስ community, different social groups develop specific ways of talking, behaving and thinking። ከላይ አንስተነዋል። እንለፈውና እንሂድ። እዚህ ጋር የቀረበ መጽሐፉ ላይ አንድ ምስል አለ። በተወሰነ መልኩ ስላወዛገበኝ ነው ያነሳውላችሁ። ምንድነው ይህ ምስል እንግዲህ ቀርቧል። እዚህ ጋር ፊገር 5.1 ዳንስ ኦፍ ሃመር ተብሎ ቀርቧል። መግለጫም ጽሑፍ አለው። ምን ይላል? ዚስ ታይፕ ኦፍ ዳንስ አር ቨርቲካል ዳንስ ዚስ ዳንስ ኢዝ ናውን ባይ ሳውዘርን ኦሞ ኢትኒክ ግሩፕስ ኦፍ ፒፕል ይላል። አይ ዶንት ኖው እንግዲህ ይህን ምስል በቀጥታ ጎግል ብናደርገው ምንድን ነው የሚመጣልን? ኢሜጅ ሰርች ብናደርገው አንደኛ ዚያር ኖት ሃመር፣ ይህ ዳንስ ይህ ቅስፈት ይህ ፎቶ የተወሰደው ሃመር ውስጥ አይደለም፣ መጽሐፉ ላይ ስህተት ነው። እንዲሁም ደግሞ ኦሞ ኢትኒክ ግሩፕ የሚባል አንድ ራሱን የቻለ ግሩፕ የለም፣ ባንች ኦፍ ፒፕል ነው። ኦሞ የኦሞ ወንዝን ታከው የቀረቡ የተለያዩ ብሔሮች ናቸው ያሉት። አንድ ቦታ የተሰበሰቡ ወደ 15 ብሔር ብሔረሰቦች አሉ፣ ግሩፖች አሉ፣ ኢትኒክ ግሩፖች አሉ እንጂ ኦሞ ኢትኒክ ግሩፕ ራሱን የቻለ እንደ አንድ ነው እዚህ ጋር የቀረበው ግን አይደለም። እዛ አካባቢ ኦሞ ሪቨርን ታከው የቀረቡ የተቀመጡ ወይንም መኖሪያቸውን ያደረጉ በደቡብ ኢትዮጵያ ውስጥ በተወሰኑትን እንኳን ብንጠቅስ ለምሳሌ ሙርሲ አለ፣ ሀመር አለ፣ ዳሰነች አለ፣ ካሮ አለ፣ ሱርማ አለ፣ አሪ አለ፣ ኤርቦሬ አለ፣ በና አለ፣ ኒያንጋቶም አለ። እነዚህ የኦሞ ሪቨርን ታከው የተቀመጡ ማህበረሰቦች ናቸው። ይህ ስፔሲፊካሊ እዚህ ጋር የቀረበው ምስል ደግሞ ከየት ነው የተወሰደው? መጽሐፉ ላይ ዳንስ ኦፍ ሃመር ብሎናል። ነገር ግን ይህንን ምስል ተመልከቱት። ይህ ምስል የጌቲ ኢሜጅ ነው። ምስሎችን በአብዛኛው የሚያቀርበው ፎቶ አንሹ ማን እንደሆነ እዚህ ጋር ቀርቦልናል። ይህ የካሮ ማህበረሰብ የዳንስ ስርዓት ነው። $350 የሚሸጥ ፎቶ ነው በነገራችን ላይ እዚህ ጋር እንደምታዩት። ሰው ሀመር ተብሎ ቀርቧል። ሀመር ራሱን የቻለ ሌላ ማህበረሰብ ነው። ኦፍኮርስ በጣም ብዙ የሚስተሳሰሩት የሚለዋወጡት አንድ የሚያደርግ አይዴንቲቲ አለ ከባህል አንጻር ማለት ነው። ግን መጽሐፉ ላይ የቀረበውን ይህንም ማስተካከል ይፈልጋል። ይህ የካሮ ማህበረሰብ የዳንስ ስርዓት ነው። በዚህ በቦዲ ፔይንቲንግም እንደው በስፋት ይታወቃሉ ማለት ነው። ኦኬ ሰው ይህንም በዚህ መያዝ አይረሳ። ጥያቄውን ልጠይቃችሁና ቀደም ሲል እንዳልኳችሁ ጥያቄ ጠይቃለሁ ብያለሁ። የምጠይቃችሁ ይህንን ጥያቄ ነው። መልሱን ኮመንት ላይ ትጽፉልኛላችሁ። ኦኬ መልሱን ኮመንት ላይ ትጽፉልኛላችሁ። ከዛ ውጪ የዛሬው ቪዲዮአችንን እንጨርሳለን። በቀጣይ ቪዲዮ ስንገናኝ አፕላይ ኮንሰፕትስ ኦፍ ቲያትር ኤንድ ፊልም ኦር ቪዲዮ ኢን አዘር ሳብጀክትስ ኤንድ ክሮስ ካቲንግ ኢሹስ የሚለውን ርዕሰ ጉዳይ ይዤላችሁ እመጣለሁ ማለት ነው። የዛሬው ቪዲዮአችን እዚሁ ያበቃል። እንግዲህ ፒቪ ኤዱኬሽንን በቴሌግራም በቲክቶክም ማግኘት ትችላላችሁ እዚህ ጋር በምታዩት አድራሻ፣ እንዲሁም ዲስክሪፕሽን ላይ ተቀምጧል። ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። የዛሬውን ቪዲዮአችን በዚሁ እንጨርሳለን። እኔ መምህር ደረጀ ታደሰ እባላለሁ። ቻው።